ሰላም ጤና ይስጥልኝ የተከበራችሁ ውድ አድማጮች፣ የምሽት እንግዳ የሚለውን ረጅም የልብ ወለድ መጽሐፍ ታሪክ የመጀመሪያ እትም በ1995 ዓ.ም ሁለተኛው እትም ነሐሴ 2006 ዓ.ም የታተመ ሲሆን የታሪኩ አጓጊነትና ሲኒማዊ አገላለጽ እንዲሁም ከድርጊት ወደ ድርጊት በፍጥነት መሻገሩ ተነባቢነቱን ያጎሏል። ቀጣዩን በጉጉት እንድንከታተል ያስገድደናል። ደራሲው በመረጠው የተዋጣለት የሴራ ሰንሰለት አማካኝነት የሚነግረን ከመቶ ዓመታት በላይ ያስቆጠረን ታሪክ ነው። የኢትዮ ጅቡቲን የምድር ባቡር መስመር መዘርጋት ተከትሎ የሚነሳውን ታሪክ ደራሲው በቀጥታ በመናገር ፋንታ ከዋና ገጸ ባህሪው ማንነትና በዙሪያው ካሉት ሌሎች ሰዎች አንጻር እንድናየውን በማድረጉ ደረቅ ታሪክ እንዳናነባ አድርጎናል። ቻናሉን ሰብስክራይብ ማድረጋችሁን አትርሱ። የምሽት እንግዳ ደራሲ አስራት ከበደ፣ ተራኪ በእምነት አማረ። ጸዲ የጥጥ አምራቾቹ ተወካይ ከሙሉጌታና ከድርጅት ጋር ተገናኝቶ ነበር። የጥጣቸው ዋጋ እንዲከፈላቸው ደጋግመው ቢጠይቁም አቶ ዘሪሁን የተለየ ምክንያት እያቀረበ ሳይከፍላቸው ቆይቷል። በአንቺ በኩል ሞክረው ስላልተሳካላቸው በክልሉ አቃቢ ሕግ በኩል ክስ መስርቷል። በቅርቡ የገበሬዎቹ ተወካይ ከነ ሙሉጌታ ጋር ተገናኝቶ ለምስክርነት እንደሚፈልጉ ነግሯቸዋል እና ከኩባንያ ስራ እንድንባረር የተደረገውም በምስክርነት ለመቅረብ እንዳንችል፣ አንድም በኩባንያው አካባቢ እንዳንገኝ አሊያም ወደ ስራችን ለመመለስ ስንል በሚፈልጉት መንገድ እንድንሄድ ለማድረግ እንደሆነ አውቀናል። ጸዲ ይቅርታ አድርጊልኝና የአንቺም የመወለጃ ጊዜ ሳይቃረብ እረፍት እንድትወስጂ የተደረገው ለዚሁ ነው። ይህንን ሁሉ አጣርተው የደረሱበት እነሱ ናቸው አለቻት። ጸደይ በብሽቀት ተነፈሰች። ባይገርምሽ አቶ ተሻለ እነ ደረጀን አስጠርቶ ወደ ስራቸው መመለስ ከፈለጉ በኩባንያው ላይ በተመሰረተው ክስ በምስክርነት መቅረብ እንደማይኖርባቸው ነግሯቸዋል። ራሳቸውን ሰውረው ከቆዩና ለምስክርነት ካልተገኙ ከስራ የቀሩበት ጊዜ እንደ እረፍት ተቆጥሮና የደሞዝም እርገት ተደርጎላቸው ወደ ስራ እንዳይመለሱ፣ ይህንን የማይቀበሉ ከሆነ ደግሞ ለሚደርስባቸው ማንኛውም ነገር ድርጅቱ ኃላፊ እንደማይሆን ገልጾላቸዋል። ለእኔም ይህንኑ ሊነግሩኝ ነበር የመጡት በማለት ነገረቻት። እና ምን አለሻችሁ አንቺ አለቻት ጸደይ። ለጊዜው ምንም አላልኳቸውም። አንቺ ሁኔታውን ሁሉ እንዳላወቅሽ ስገነዘብ ከአንቺ ጋር መነጋገር እንዳለብኝ አስቤ ጊዜ እንዲሰጡኝ ጠየቋቸው ስትላት፣ ጸደይ ከባሏ ጋር የተነጋገረችውን የመለስላትንና ቶሎ ረፍት እንድትወስድ ያደርግ የነበረውን ጉትጎታ ሁሉ አስታወሰች። ሰኔት የዝምቷን ክብደት አስተውላ ጸዲ ለአንቺ መንገሪ ጥፋት ይሆን እንዴ አለቻት። እንዲያውም አለች ጸደይ፣ ከሁሉም በላይ መሳሳቴን ተረድተሽ ይቅርታ እንድታደርግልኝ ይፈልጋሉ። ስለ ሁኔታው ከአቶ ዘሪሁን ጋር መነጋገር ካለብሽም በቅድሚያ ብታውቂው ይሻላል ብዬ ነው የነገርኩሽ አለች ሰናይት። በጣም አመሰግናለሁ ሰኒ፣ ጥሩ አድርገሻል። በአንቺ ላይ የጠነከረ ቅያሜ አልነበረኝም። እውነቱን መረዳትሽ ደግሞ አስደስቶኛል አለቻትና ሁለቱም በዝምታ የሚጠጡትን ሲያጣጥሙ ቆዩ። ሰኔት ዝምታው ቢበዛባት ከቦርሷ ገንዘብ አውጥታ ሂሳብ ከፈለች። እኔ መሰክራለሁ ሰኒ አለች ጸደይ። አይኖቿን ጠረጴዛው ላይ ተክላ ሐሳቧ ርቆ ሄዷል። ምን አለች ጸዲ? እንዳቆላመጠቻት ስትረዳ ሰኔት ፈገግ አለች። አው ከዚህ በፊት የጥጡ አምራቾች ተወካይ ካነጋገረኝ በኋላ ዘሪሁንን ማስተካከል የሚገባውን ሁሉ በጊዜው እንዲያስተካክል ነግሬዋለሁ። አለበለዚያ ሁኔታው ተካሩ የሕግ መፍትሄ ካስፈልገው እውነቱን መመስከሬ እንደማይገር ገልጬለታለሁ ብላ ጠረጴዛ ላይ ያስቀመጠችውን ቁልፍና ቦርሳ አነሳችና ተያይዘው ወጡ። መጥሪያ ሊሰጠው ቢሮ ድረስ ከፖሊስ ጋር አብሮ የመጣውን የጥጥ አምራች ገበሬዎች ተወካይ ካሰናበተ ከጥቂት ደቂቃዎች በኋላ ጸሐፊውን ተሻለ እንድጠራለት ታዘዘ። ተሻለ ቢሮ እንደደረሰ እንደምን ዋልክ ዘሪሁን? ጧት ቢሮ መጥቼ ነበር፣ ጸሐፊ እንዳልገባ ነገረችኝ አለው። አው አንድ ጉዳይ ነበረኝ፣ ለምሳም በዚያው ነው ወደ ቤት የሄድኩት። እዚያው ብቆይ ኖሮስ መች ያገኙኝ ነበር። እነማን ናቸው? አለ ተሻለ። የዚያ ጥጥ ባለቤቶች ናቸው። ተወካዩ ከፖሊስ ጋር መጥቶ መጥሪያ ሰጥቶኝ ሄደ። ለመሆኑ እነኛን አግኝታ አነጋገርካቸው ብሎ ጠየቀው። ሰናይትን ማግኘት አልቻልኩም፣ ሌሎቹን ግን አነጋግሬያቸዋለሁ አለው። ምን አሉ ብሎ ጠየቀው።
አሁን ልንገልጽልህ የምንችለው ነገር የለም። ከሰናይት ጋር ተነጋግረን የሁላችንም ሐሳብ ብናሳውቅ ይሻላል አሉኝ። ሐሳባቸውን ቶሎ ማወቅና እርምጃ መውሰድ እንዳለብን ታውቃለህ አለ ዘሪሁን። እንዴታ? ዛሬና ነገ ከሰናይት ጋር ከተነጋገሩ በኋላ የደረሱበት ይነግሩኛል። የእሷንም አቋም ማወቁ መልካም ነው ብዬ ነው አለ ተሻለ። ጥሩ። ይህን ጉዳይ በተመለከተ ልንከተላቸው የሚገቡ መንገዶች አሉ። መቼም በሕጋዊ መንገድ ገዝተን በኩባንያችን ሰራተኞችና ደረሰኞች የተረከብናቸውን ጥጥ አልገዛንም ብለን ሽምጥጥ አድርገን መካዱ ብዙም አያራምደንም። የኛ ጥረት ጉዳዩን ማጓተት ላይ ያነጣጠረ መሆን አለበት። አሁንም ለጥጡ አምራች ገበሬዎች በወቅቱ ማድረግ የነበረብንን ክፍያ በተለያየ ምክንያት እያጓተተን ማዘግየት አለብን። ምክንያቱም በወቅቱ ሊያገኙት የሚገባው ክፍያ በቆየ ቁጥር ለችግር ይጋለጣሉ። የተለያዩ ግዴታዎቻቸውንም ሆነ የሚያስፈልጋቸውን ለማሟላት መተማመኛቸው ከጥጡ ሽያጭ የሚጠብቁት ገቢ ብቻ ነው። እኛ የምንከፍላቸው የጥጡ ሽያጭ ዋጋ በዘገየ ቁጥርም ችግራቸው እየከፋ ይሄዳል። በዚያን ጊዜ የሰጠናቸውን ዋጋ ይቀበላሉ። ይህ ደግሞ በሚሊዮን የሚቆጠር ትርፍ እንድናገኝ ያስችለናል። ተሺ በቢዝነስ ዓለም በመዳፍ ውስጥ የሚገቡትን ማናቸውንም የሥራና የንግድ ውሎች ባለ በሌላ ኃይሉ በመጠቀም እስከ መጨረሻው እየጨመቅ እያንዳንዷን የጥቅም እንጥፍጣፊ ጠብታ የማግኘት ችሎታና ዘዴ ሊኖር ይገባል። ተግባባን? አለ ዘሪሁን። አዎን፣ በነገው ዕለት ሐሳባቸውን እንዲነግሩኝ አደርጋለሁ አለ ተሻለ። ሌላ ማወቅ ያለብን ነገር በእነሱ ፍላጎትና እምነት ላይ የተመሰረተ አቋማቸውን ብቻ ለመስማት መዘጋጀት የለብህም። በማባበልም ይሁን በማስፈራራት ወይም በሌላ ማንኛውም ዘዴ ተጠቅመህ የምታቀርብላቸውን ሐሳብ እንዲቀበሉ ማድረግ መቻል አለብህ። ኩባንያውን ከሰው ፍርድ ቤት በቅጥሩ ቢመላለሱ ጊዜና ገንዘባቸውን ከማባከን ውጭ ኩባንያውን ሊጎዱት እንደማይችሉና እነሱ እንዲያገኙት የሚችሉት የረባ ጥቅም እንደማይኖር እንዲያውቁት ማድረግ ይኖርብሃል። ይህ መፍትሄ የማይሆን ከሆነም ችግር ይፈጥራሉ ብለን የምናስባቸውን ሁሉ ከመንገዳችን ለማስወገድ እንገድዳለን። ለሁሉም ቀድሞ መገኘት ነው የሚበጀው አለ ዘሪሁን። የቀጥታ መስመሩ ስልክ ስለጮኸ መነጋገሪያውን አንስቶ ለጥቂት ጊዜ ሲያዳምጥ ቆየና መልካም የማጠናቀቀው ሥራ ስላለ ቢሮ ጠብቃችኋለሁ ብሎ ስልኩን ዘጋ። ተሻለንም በተነጋገረው መሰረት ይፈጸም፣ እኔ እዚሁ መቆየት አይቀርም በማለት አሰናበተው። ዘሪሁን የጥጡ ጉዳይ ባልገመተው መንገድ በመሄዱ ተበሳጭቷል። አምራቾቹ ችግር ሲበዛባቸው የሚያቀርብላቸውን የመፍትሄውን ሐሳብ እንደሚቀበሉ ገምቶ ነበር። ሆኖም ከዓመት በላይ አቆይቶ ቢያንገላታቸውም እንደገመቱ አልሆነም። ሊፋረዱት ቆርጦ በመነሳታቸውና በገንዘብ አቅሞም ዝም ሊያሰኛቸው ባለመቻሉ ተበሳጭቷል። መጨረሻው ገና ቢሆንም እዚህ መድረስ መቻላቸው ራሱ የሽንፈት ያህል ተሰምቶት ውስጡን ይቆጠቁጠ ይዟል። በዚያ ላይ የነቢዩን አድራሻ ማወቅ አልቻለም። ከጸደይም ያገኘው ፍንጭ የለም። ዘሪሁን ደግሞ ሽንፈት አይወድም፣ መበለጥ አይፈልግም። ሁሉን የማወቅና ሁሉን በቁጥጥር ስር የማድረግ ፍላጎቱ ሰላም ነስቶታል። እናም የሰሞኑ ጉዳይ የሽንፈት ያህል ተሰምቶት ያንቆራጠው ጀመር። አንድ ሽንፈት ደግሞ ሌላውን አስከትሎ መምጣቱ አይቀርም። እነ መኩሪያ ዘሪሁንን መስኮቱ አጠገብ ቆሞ ቁልቁል የምሽቱን ዝናብ ሲመለከት ነበር ያገኙት። እንደምን ዋላችሁ በማለት ወደ እነሱ ዙሮ ከጨበጣቸው በኋላ እንዲቀመጡ ወደ ወንበሮቹ አመለከታቸው። እሱም ወንበሩ ላይ የተደላደለ የዛሬው ሥራ እንዴት ነው? የቡድኑ መሪ መኩሪያ የዕለቱን ውሏቸውን በዝርዝር ካስረዳ በኋላ በወረቀት ከረጢት ውስጥ ያሉት ፎቶግራፎች አቀበለው። ዘሪሁን ፎቶዎቹን አንድ ባንድ እየተመለከተ እዚህ ደርሶ ሲመለሱን ያነሳችኋቸው በማለት ዘሪሁን ጠየቃቸው። አዎን፣ እዚህ በራችን ላይ ደርሰው ነው የተመለሱት። ከዚያ በኋላ ትንሽ እንደሄዱ መኪናው ቆመ። ወዲያው ፎቶ ላይ የሚታየው ልጅ ከመኪናው ወርዶ መንገድ ጀመረ። ያልተግባቡበት ነገር ሳይኖር አይቀርም። የተጣሉ ይመስለኛል። እሷን ተከተለችውና መንገድ ላይ ቆመው ሲጨቃጨቁ ነው ይህንን ፎቶግራፍ ለማንሳት የቻለው። ሁለቱም አላዩንም አለ መኩሪያ። ጥሩ፣ አፍንጫዬ ድረስ እየመጣ ያነፈንፍልኝ ጀምሯል አለ የንዴት ሳቅ እየሳቀ። ከሰጡት ፎቶግራፎች የተሻሉትን መርጦ አወጣና ከመቀመጫው ተነስቶ ወደ እነሱ ሄደ። አንድ ፎቶግራፍ ሰጥቷቸው ቀሪዎቹን ለራሱ ያዘ። ከልጅቷ ጋር ያለውን ሰውዬ በደንብ ተመልከቱት አላቸውና ይንጎራድር ጀመር። መኩሪያና ዘለቀ ተያዩ። ማክዳም መከታተል ያስፈለገው ይህን ሰውዬ ለማግኘት ነበር። ዘሪሁን ጠረጴዛውን ተደግፎ ቆመ።
አታውቁትም አላቸው። ግራ በመጋባት እንደገና ታይተው ዝም አሉ። ፎቶግራፉ ላይ የምታዩት ሰው ሞቷል ብላችሁ ኮተቤ መንገድ ዳር የጣላችሁት ነብዩ ነው ሲላቸው ዘለቀ ፎቶግራፉ እንደጨበጠ አስጠግቶ ሲመለከት መኩሪያ ከመቀመጫው ተነሳ። እኔም ጠርጥሬያለሁ፣ እሱን አላልኩም እንጂ ይህን ሰውዬ እንደማውቀው ነግሬያለሁ ዘለቀ አለው። አነጋገሩ የድንጋጤና የመሸበር ነው። ዘለቀ በአዎንታ ጭንቅላቱን ነቀነቀ። አሁን ጉሮሯችሁን ሊያሳንቃችሁ እየተሯራጠ እንደሆነ ወቁ። ድምፁን አጥፍቶ ማንነታችሁን ሲያጠናና ሲከታተል እንደነበር በዓይናችሁ አይታችሁ የደረሳችሁበት ይመስለኛል ሲላቸው ሁለቱም በተሸበረ ልባቸው ዘሪውን አደነቁ። ዘሪውን ግን ጊዜ ሊሰጣችሁ አልወደደም። እንግዲህ ከመቀደማችሁ በፊት መቅደም አለባችሁ፣ አለበለዚያ ይህ የተመቻቸ ኑሮ የለም። በአንዲት ጠባብ ክፍል ተፋፍጎ በብረት ፍርግርግ መስኮት የሚያልፍ ብርሃንን በመናፈቅ እድሜያችሁን እየቆጠራችሁ የሕይወት ዘመናችሁን በወህኒ ማሳለፍ ወይም ማንቆርታችሁን የሕግ ገመድ አንጠልጥሎ እስኪገላችሁ በእስር መቆየት የሚጠብቃችሁ። ይህ እንደሚሆን በሚገባ መገንዘብ ይኖርባችኋል። እኔ የአባቴ አደራ እንዳይጠፋ ኩባንያው ተጠናክሮና አድርጎ ለልጅ ልጅ እንዲተላለፍ በሚል ነው እዚህ ኢትዮጵያ ውስጥ መኖር የመረጥኩት እንጂ ከዚህ እጅግ በተሻለ ሁኔታ አውሮፓና አሜሪካ ውስጥ የፈለኩበት ሀገር የመኖር የመስራት አቅምና ችሎታ አለኝ። ከፈለኩ አሁን በምሽቱ በረራ ባለቤቴን ይዤ መሄድ እችላለሁ። ነገር ግን እናንተን በትኜ ችግር ውስጥ ስትዘፈቁ እያዩ አልሄድም። ከዚህ በፊት እኔ በሌለውበት የተሰራ ስህተት ነው ለዚህ አደጋ ያጋለጣችሁ። አሁንም ይህን ስህተታችሁን በማረም የመጣባችሁን አደጋ መከላከል የምትችሉት እናንተው ናችሁ፣ ሌላ አይደለም። እስከ መጨረሻው የተቀበረ መስሎ የተዳፈነው ፍም እሳት ተቀጣጥሎ ለእናንተም ሲተርፋችሁ ባለበት ማምከን አለባችሁ አላቸው ዘሪውን። ለጥቂት ጊዜ ቢሮውን ጸጥታ ወረሰው። ከነገ ጀምሮ ለጥቂት ቀናት መውጫ መግቢያውንና አጠቃላይ እንቅስቃሴውን በሙሉ በጥንቃቄ ስትከታተሉ ትቆያላችሁ። ከዚያም በጥናታችሁ መሰረት አመቺ ጊዜና ቦታ በመምረጥ ምንም አይነት መረጃ እንዳይገኝ አድርጋችሁ አንዳችን ፍንጭ ሳትተው የማያዳግም እርምጃ መውሰድ አለባችሁ። ከተሻለ ጋርም ስለ ጉዳዩ እነጋገርበታለሁ። እናንተ ከነገ ጀምራችሁ ሰሞኑን የተጠቀማችሁበት መኪና ቀይራችሁ ክትትላችሁን ቀጥሉ። ተግባባን አላቸው። አዎን አሉት በአንድ ላይ። እስከ ዛሬ ባለቃቸው ይታዘዙ የሚሰሩትን ልዩ ሥራ ሁሉ የኩባንያው ሥራ ወይም የዘሪውን የግል ጉዳይ አድርገው ነበር የሚወስዱት። ይሄ ግን በቀጥታ ራሳቸውን የሚመለከት ነው። ዘሪውን ቢያዛቸውም በራሳቸው ሁሉና ላይ ያንዣበበ የተመቻቸ ኑሯቸውን ሊያናጋ ያሰፈሰፈ ለሕይወታቸውም የሚያሰጋ አደጋ ነው። ሁለቱም የተሰጧቸውን ፎቶግራፎች በየኪሳቸው እየከተቱ በዝምታ ወጡ። ይንጋላቸው እንጂ የገባበት ገብተው እንደሚያጠፉት በልባቸው ዝተዋል። እንኳን አወቁት ብቻ። ዘሪውንን ቤት መጥቶ እስክታገኘው ቸኩላለች። እሱ ደግሞ ያለወትሮ አምሽቷል። ሲያስጨንቃት በከረመ ጉዳይ ላይ የባሏ ውሸት መደመር አበሳጭቷታል። በባሏ ላይ እምነት አጣች፣ ትዳሯንም ተጠራጠረች። ብስጭት፣ ጥርጣሬና ስጋት ተደብላልቀው ናሏን አዞሩት። ለትዳሯም ሆነ ለልጇ የምታስብ ከሆነ ልታደርገው የምትችለውን ሁሉ መሞከር ይኖርባታል። ለዚህም ከባሏ ጋር በግልጽ መነጋገር፣ ባሏን በሚገባ ማወቅ አለባት። አውቆም ይሁን ሳያውቅ ሲያጠፋ እያየችና እየሰማች ዝም ማለት የለባትም። ሲሳሳት መምከር፣ ሲደክመው መርዳት ወይም ማበረታታት ይገባታል። ይህ ሁሉ ሊሆን የሚችለው ደግሞ ከባሏ ጋር በግልጽ መወያየት ስትችል ነው። ይህ ዝናብ እኝኝ እንዳለ መሸለት አይደል እያለ ዘሪሁን ከመኪና ወርዶ ቤቱ በረንዳ ድረስ የመታውን ዝናብ ከፀጉሩ ላይ እያራገፈ ወደ ቤት ገባ። ግንባሯን ቋጥራ ቀና ብላየችው። አስተያየቷን ፈራው። በማምሸቱ እንደተቆጣች ገመተ። ካፖርቱን አውልቆ የሳሎኑን በር ለከፈተችለት ሰራተኛ ቀበለና ከረቫቱን እያላላ በተቀመጠችበት ጉንጯን ሊስም ተጠጋ። ፊቷ እንደከሰከሰች አዞረችው። የእጅ ሰዓቱን ተመለከተ። ለ3 ሰዓት ጥቂት ደቂቃዎች ቀርተውታል። ይቅርታ ጸዲ፣ ስራ ስለበዛብኝ ቢሮ አምሽቼ ነው አላት ዘሪሁን። ቢሆንም ስልክ መደወል ነበረብህ አለች ጸደይ። ይቅርታ እንደዚህ ያመሻሉ ብዬ አልገመትኩም አላት በዓይኖቹም እየተለማመጣት። እስክታገኘው እንዳልቸኮለች ሁሉ አሁን ፍርሃት አላት። እንዴት ብላ እንደምትጀምር እየጨነቃት
ለጊዜው የተረበሸ ስሜቷ እንዳያውቅባት በቁጣ ፊቷ እንደቋጠረች ቆየች። ብዙም አላናገረችውም። ከራት በኋላ ቀርማው ወደ መኝታ ቤት ገባች። ጥፋተኝነቱ ተሰምቶታል። ጥቂት ቆይቶ መኝታ ቤት ሲገባ አልተኛችም። አልጋው ጠርዝ ላይ ቁጭ ብላ አገኛት። ከአጠገቧ ተቀመጠ። የምትሰራው ስራ ሁሉ ትክክል አይደለም ስትለው ዘሪሁን ትከሻዋ ላይ አድርጎት የነበረውን እጁን እያንሸራተተ ተወረደው። እንዴት? ምን አጠፋው? አላት። እስከ ዛሬ ትክክል አይደለም ብሎት የሚያውቅ ሰው የለም። ትዕዛዙን ከመቀበልና ያለውን ሁሉ ሳያንገራግሩ ከመፈጸም በስተቀር የጎላ ስህተት ቢፈጽም እንኳን ስህተቱ እንዲያርም አስተያየት ሊሰጡ የሞከረ አጋጥሞት አያውቅም። እሱም ይህንን በጭራሽ አይፈልግም። አያት። እሷም ትክ ብላ ተመለከተችው። ለትዳራችንም ሆነ ለኩባንያችን ጠቃሚ የሆነ ሐሳቤን ወይም አስተያየቴን አትቀበልም፣ በዚያ ላይ ትዋሸኛለህ አለች ማክዳ። ምን ዋሸው ብሎ ጠይቃት። ይልቅ ከኩባንያው ያለ አግባብ ያባረርካቸውን ሰራተኞች ወደ ስራቸው መልሳቸው ስትለው እነማን? በቁጣ ጠይቃት። ጸደይ አልደነገጠችለትም። ጦርነቱ እንደሆነ አንዴ ጀምሯለች። እነ ሰናይትን ከዚህ በፊት እንደነገርኩ ጥፋቱ ያንተው ነው፣ መፍትሄውም ያለው አንተ ጋ ነው በማለት ቁርጡን ነገረችው። የእድሜዬን ግማሽ ያህል ያሳለፍኩበትን ሥራ ልትነግረኝ አትችይም አላት ዘሪሁን። ጥፋትን እያየው ዝም ማለትም አልችልም፣ ነግሬያለሁ። ገና ለገና ይመሰክሩብኛል ብለህ የኩባንያውን ጠንካራ ሰራተኞች ማባረር አይገባም አለችው ጸደይ። አያገባሽም አላት ዘሪሁን። እንዴት አያገባኝም? እሷም በንዴት መለሰች። በኑሮች ላይ የሚያደርስብሽ ችግር አይኖርማ አላት ዘሪሁን በብስጭት። ዘሪሁን፣ ሌሎችን እየበደልክና ኑሯቸውን እያናጋ በሰላም የምትኖር ይመስልሃል? በገንዘብ ብትመካ የእውነት አምላክ አለ እኮ ስትለው ዘሪሁን ከት ብሎ ሳቀባት። አይ ጸዲ፣ ገና የዚች ዓለም የሕይወት ምስጢር ስለማታውቂ አልፈርድብሽም አላት። ክፉና ደጉን ለመለየት የሚያስችል እድሜና እውቀት ያለኝ ይመስለኛል አለችው ጸደይ። ክፉና ደጉን መለየት ከቻልሽ ሁሉም ነገር ለኔ ተይልኝና አርፈሽ ተቀመጭ በማለት መለሰላት። ሰዎችን ስትበድል ከስራቸው ያላግባብ ስታባረር እያየሁ ዝም ብዬ መቀመጥ አልችልም። ዘሪሁን፣ በእርግስና ያሳበህ እኔንም እንደሌሎቹ ከኩባንያው ለምን እንዳባረርከኝ አውቄያለሁ ስትለው ምን? ሁለመናውን አንቀጠቀጠው። በንዴት ክንዶቿን ጨምድዶ ከተቀመጠችበት አስነሳት። ልቀቀኝ ልቀቀኝ አለችው። እልህ እየተናነቃት ከእጆቹ ለመውጣት እየታገለች። አርፈሽ ተቀመጭ ብዬሻለሁ አላት ጥርሱን ነክሶ። አልቀመጥም፣ እንደፈለክ የምታደርገኝ የቤት ዕቃ አይደለሁም። ጸደይ ንዴቷ ጨመረ። ራሷን መቆጣጠር አልቻለችም። እልህ እየተናነቃት ብዙ ነገር አውቃለሁ፣ እሺ ነቢዩንም አንተ ነህ ስትለው ሁለመናው ቀሰቀሰ። እጆቹን መንጭቃ ሰውነቷን አለቀቀችና ወደ ኋሏ ሸሸት ብላ ቆመች። ከላይ ከላይ እየተነፈሰች ትክ ብላ አየችው። እኔ አይደለሁም ተሻለ ነው አላት በቀዘቀዘ አስተያየትና አነጋገር። ሁለታችሁም አንድ ናችሁ። አሁን ይሄ ምስኪን ተማሪ ምን አረጋችሁ ብላ ጠየቀችው። እኔ አይደለሁም፣ ደግሞም ምንም የምታውቂው ነገር ስለሌለ አርፈሽ ተቀመጭ አላት ጥርሱ እንደነከሰ ወደ እሷ እየተጠጋ። ነግሬያለሁ ዘሪሁን፣ ስትሳሳት እያየሁ ዝም ብዬ አልቀመጥም አለችው። ምን ልታደርጊ ብሎ ጠየቃት። የማደርገውን አውቃለሁ ብላ ጮኸች። ዘሪሁን እጁ እንዴት እንደሰነዘረው አልታወቀውም። ፊቷን ሸፍና አልጋ ላይ ስትወርቅ ደነገጠ። በጸደይ ላይ የሚጨክን እጅ የለውም። በሕልሙም በውኑም እንዲህ አይነቱን ነገር አደርጋለሁ ብሎ አስቦት አያውቅም። እንኳን ነፍሰ ጡር ሆና ድርጊቱ ዘገነነው፣ አሳፈረው። አልጋው ላይ ተደፍታ ስትንሰቀሰቅ እያያት መቆየት አልቻለም። ጸዲ፣ ይቅርታ አድርጊልኝ፣ በአንቺ ላይ እንዲህ አይነቱን ድርጊት ለመፈጸም አስቤ አላውቅም። በፈጠረሽ ጸዲ፣ ፍጹም እኔ አይደለሁም፣ ይቅርታ አድርጊልኝ። አንቺ የደስታዬ ምንጭ፣ የሕይወቴ ብርሃን፣ ይቅር በይኝ ጸዲ በማለት ሲለማመጣት አመሼ። እንደምን ማባብሎ አልጋ ውስጥ አስገብቶ አስተኛት። በድርጊቱ ተጸጽቷል። ጸደይ ለጊዜው ብትበሳጭም የውስጧን ተናግራ በመጠኑም ቢሆን ጭንቀቷን በማውጣቷና ሐሳቧን በመተንፈሷ ቀለል ብሏት ጀርባዋን ሰጥተው ተኛች። ዘሪሁን ግን ጨለማ ውስጥ አፍጥጦ አተነፋፍሷን ያዳምጣል። የሚወዳት ሚስቱ ላይ ሳያስበው እጁን በመሰንዘሩ ራሱን ይወቅሳል። ከጸደይ ይልቅ
እሱ እንቅልፍ አጥቶ ሌሊቱ ተገባደደ። ዳዊት አመሻሽቶ ወደ ቤቱ ሲገባ ነቢዩ ልብሶቹን እያጣጠፈ በፋይል ያሉ ማስታወሻዎቹን እያመቻቼ በሻንጣ ሲከት ደረሰ። ለጥቂት ጊዜ በዝምታ የሚያደርገውን ሲመለከት ቆይቶ ምን እያደረክ ነው ሲል ጠየቀው። ሃይ ዴቭ፣ ሻንጣዬን እያዘጋጀው ነው በማለት እንዳጎነበሰ መለሰለት። ለምን ብሎ ጠየቀው። መንገድ አስቤያለሁ አለው ነቢዩ። ወዴት ለመሄድ በድጋሚ ጠየቀው። ነገ ወደ ይፋት መሄዴ ነው። ዳዊት በሸቀ። የሚናገረው ጠፋው። የጓደኛውን ጤንነት ተጠራጠረ። ነቢዩ ደግሞ የፈካችለት ጭላንጭል ብርሃን ወዴት እንደምትመራው ካወቀ ወዲህ አዲስ አበባ መቆየት እንደሌለበት ደምድሟል። የአቶ ብርሃኔ ጡመ ልሳን ወራሾች የውርስ አፈጻጸም ሂደት ለመከታተል ሙሉ ውክልና ወስደው ሲከራከሩ የነበሩት ሰውዬ ፈረንሳይ ሀገር ይኖሩ መሆናቸውን አውቋል። የአቶ ሰይፉ ደሳለኝን ማንነት ገምቶ የውርሱን ክርክር ሂደትና ጊዜ ከሰውየው ጋር በማገናዘብ ግምቱን ወደ ማመነዝም ብሏል። እርግጠኛ ለመሆን ደግሞ ፈጥኖ መንቀሳቀስ አለበት። ከቦታው ድረስ ሄዶ ማረጋገጥ። ሸዋሮቢ የሁለተኛ ደረጃ ተማሪ ሆኖ ለትምህርት ቤቶች የስፖርት ውድድር በአውራጃ ርዕሰ ከተማ ወደ ፌሶን እየሄዱ በሚከርሙበት ጊዜ ቡድናቸው በሚመገብበት ሆቴል አልቤርጎ ተከራይተው የሚኖሩትን እድሜያቸው በወቅቱ በግምት በሰባዎቹ መጨረሻ የሚሆን ሽማግሌ ያስታውሳል። መቼም አይረሳቸውም። በየዓመቱ ኤፌሶን በሄዱ ቁጥር አዛውንቱን እዚያ ሆቴል ያገኛቸው ነበር። በዚህ እድሜያቸው ቤተሰብ፣ ልጅ፣ የልጅ ልጅ ወይም ዘመድ አዝማር ሳይኖራቸው መኖሪያ ቤት መከራየትም ሆነ መስራት ሳያምራቸው ሆቴል መኖራቸው ይገርመው ነበር። በተለይ ለመጨረሻ ጊዜ የ12ኛ ክፍል ተማሪ ሆኖ ለአውራጃው ትምህርት ቤቶች የስፖርት ውድድር ኤፌሶን ከተማ በሄደበት ወቅት የሽማግሌው አኗኗርና ሁኔታ እየገረመው ሲከታተላቸው ስለሳቸውም ሲጠይቅ ነበር የገረመው። አረፋፍደው ከመኝታቸው ይነሱና ቁርሳቸውን በልተው ሆቴሉ በረንዳ ላይ ወጥተው ይቀመጣሉ። እርጅና ባረከማቸው አይኖቻቸው አላፊ አግዳሚውን እያስተዋሉ ቡና ወይም አምቦ ውሃ እየጠጡ ቁጭ ብለው ይውላሉ። የምሳ ሰዓት ሲደርስ ከተቀመጡበት ተነስተው እንዳጎበደዱ ወደ ክፍላቸው ይገቡና እዚያው ድረስ ያዘዙት ምግብ መጥቶላቸው ምሳቸውን ይበላሉ። ከምሳ በኋላ ይተኛሉ። ወደ 10 ሰዓት ላይ ከሚታቸው ተነስተው ተጣጥበው ከክፍላቸው ይወጣሉ። ከሚኖሩበት ሆቴል ፊት ለፊት ወደሚገኝ ሆቴል መንገዱን ተሻግሮ ሄዱና በሆቴሉ በረንዳ ላይ ተቀምጠው ጂን ከቶኒክ ጋር አዘው ከመለኪያቸው ጋር እየቆዘሙ ብቻቸውን ይቆያሉ። ከነዚህ ሆቴሎች በስተቀር ሌላ ቦታ ሲሄዱ ከሌሎች ሰዎች ጋር ተግባብቶ ሲጨዋወቱ አይቷቸው አያውቅም። ያን ጊዜ ታዲያ ነቢዩ ስለ የኛው አዛውንት አስገራሚ አኗኗር ይበልጥ ለማወቅ ፈልጎ የተቻለውን ያህል በሁለቱ ሆቴሎች የሚያስተናግዷቸውን ሰራተኞች ለመጠየቅ ሞክሮ ነበር። ያገኘው ሰፊ መረጃ ወይም የተነገረው አጥጋቢ ታሪክ የለም። ያወቀው ነገር ቢኖር በፈረንሳይ ሀገር የኢትዮጵያ ኤምባሲ ውስጥ እየሰሩ ለብዙ ዓመታት መቆየታቸውን ብቻ ነው። አሁን ግን በልጅነቱ ከቤተሰቦቹ የሰማውን ያልተቋጨ ታሪክ ከፈረንሳይ ኤምባሲ ጠይቆ ያገኘውን መልስ በመጨረሻም አስተርጓሚውን ተከታትሎ የደረሰበትን ፍንጭ ቀጣጥሎ በጭላንጭሏ ብርሃን ፍካት እየተመራ የነገሮች ሁሉ ቅጥልጣይ ወደ ኤፌሶን ዘረጋው። ካልዘገየ በሕይወት ያገኛቸዋል። ስለዚህ መፍጠን አለበት። ለምንድን ነው የምትሄደው? ምክንያትን ንገረኝ፣ ዳዊት በቁጣ ጠየቀው። ነቢዩም የአነጋገሩን መጠንከር ተገንዝቦ የዳዊትን የከረረ ስሜት ለማርገብ ፈገግ አለና ሁሉም ነገር በቅርብ ጊዜ ትረዳዋለህ አለው። ምንድነው ሐሳብህ? የምታደርገው ነገር ሁሉ ሊገባኝ አልቻለም። ትጠራጠረኛለህ እንዴ? በአነጋገር ውስጥ ቅሬታ አለበት። ነቢዩን ጥፋተኝነት ተሰማው። በልሻ ትቆጣ፣ ተቀመጥና ልንገርህ በማለት አልጋው ላይ እንዲቀመጥ አደረገ። እሱም ወንበር አስጠግቶ ከፊቱ ተቀመጠና ሁሉም ነገር ነገረው። የደረሰበትን ደረጃና ወደፊት ሊያደርገው ያሰበውን ሁሉ ገለጸለት። እና ዴቭ፣ የነገሮች ሁሉ ቁልፍ ያለው ኤፌሶን ይመስለኛል። እኔም እዚህ ተቀምጬ ምንም አላደርግም። ነፃ የመሆን ስሜት አይሰማኝም። የማየኝና የማየውን ሁሉ እጠራጠራለሁ። ከማላውቀው አባራሪ የምሸሽ የምደብቅ ይመስለኛል። ስለዚህ ራሴን ለአደጋ ከማጋለጥ በስተቀር እዚህ ቆይቼ የማደርገው ነገር የለም። እስካሁን ካልዘገየው ነገውኑ ወደ ይፋት መገስገስ አለብኝ በማለት አስረዳው። ዳዊት በጥሞና ሲያዳምጠው ቆይቶ እዚያ ሲደህ ምን ታደርጋለህ በማለት ጠየቀው። ሰውየው በሕይወት ካሉ
እሳቸውን ማነጋገር እፈልጋለሁ በማለት መለሰለት። በሕይወት ብታገኛቸውስ ስለዚህ ጉዳይ ሊያነጋግሩ ፈቃደኛ ይሆናሉ? አላውቅም፣ ግን በተቻለኝ ሁሉ ሞክራለሁ። ዋናው ጉዳይ ግን በአውራጃው ፍርድ ቤት መዝገብ ቤት የሚገኘውን ፋይል ፈልጎ ማንበብ ነው። አየህ፣ ይህ የውርስ አፈጻጸም ጉዳይ ሊጀምር የሚችለው ከዚያው ነው። የሟቹ ሕጋዊ ወራሾች ማንነት የተረጋገጠው ወራሾቹም ጉዳዩን እንዲያስፈጽሙላቸው ውክልናውን የሰጡበትና ከጉዳዩ ጋር ተያያዥ የሆኑ ነገሮች ሁሉ አፈጻጸም ሂደት የተከናወነበት በአጭሩ የሁሉም ነገር መነሻ እዚያው ነው ሊሆን የሚችለው። ስለዚህ ፋይሎቹን አግኝቼ ማንበብ ብችል ሰፋ ያለ ግንዛቤ ይኖረኛል፣ ጠቃሚ መረጃና ፍንጭ ማግኘት እችላለሁ ሲለው ዳዊት ሊከራከሩ አልፈለገም። ይሁንልህ፣ መቼም አንተ አንዴ ከጠመምክ አትቃናም አለው። ዴቭ ይህንን በመጣመም አትመልከተው፣ ደግሞም በተሳሳተ መንገድ ላይ ካለው ተገቢ እርምት ትቀበላለሁ በማለት መለሰለት። ደህና፣ ይህ አያጨቃጭቀንም። ኤፌሱ መሄድ ካልቀረ ግን ሊረዳ የሚችል ሰው ያለ ይመስለኛል አለው። የከረረ ስሜቱ ረግቦ ነቢዩን ሊረዳው የሚችልበት መንገድ እያሰበ ማን ነው እሱ በማለት ጠየቀው። እዚህኛ ግቢ በኤክስቴንሽን የሕግ ተማሪ የነበረውን ጓደኛዬን ታስታውሰዋለህ አለና ጥቂት እንደማሰብ ብሎ ከነስሙ ነገረው። በዲፕሎማ ከተመረቀ በኋላ ይፋትና ጥሙጋ አውራጃ ፍርድ ቤት አቃቤ ሕግ ሆኖ እንደሚሰራ ነግሮኝ ነበር። ዘንድሮም እዛው ኤፌሶን ካለ እንዲረዳ ደብዳቤ ጽፍለታለሁ። በጣም ጥሩ ዴቭ፣ አሁን ጻፍልኛ። ምን አጣደፈ፣ ቀስ ብሎ ይደርሳል አለ ዳዊት። ነገ በሌሊት ያዥነኝ እኮ ሲለው ትኬት ቆርጣል? አሁን ቅድም ከማግዳ ጋር እንደተለያየን አውቶቡስ ተራ ሄጄ ቆርጬ መጣው። ዳዊት በመገረም ጭንቅላቱን እየወዘወዘ ደብዳቤውን ሊጽፍ ወረቀት ፍለጋ ተነሳ። ዴቭ፣ የኔን ወደ ይፋት መሄድ አንተ ብቻ ነው የምታውቀው። እነ ታባቢ ጠይቁ እንኳን ሌላ ምክንያት ፈጥረ ንገራቸው። ለማክዳና ለጸዴም ፈጽሞ እንዳትነግራቸው ኦኬ? ሌሎቹንስ እሺ፣ ማክዳን እየዋሸው ግን ብዙ ማቆየት የሚችል አይመስለኝም በማለት መለሰለት። ሞክር ዴቭ፣ ለኔ ደህንነት ስትል ሞክር ብሎት እንደተከፈተ የተወውን ሻንጣ ማስተካከል ቀጠለ። ዳዊትም ወረቀት አዘጋጅቶ ደብዳቤውን ሊጽፍ ተቀመጠ። እውነትም ሊነጋ ሲል የባሰ ይጨልማል። በሰፈር ውስጥ አልፎ አልፎ ተራርቆ የሚታዩት በየቤቱ ግቢ አጥርና ደጅ ላይ የተንጠለጠሉ የኤሌክትሪክ መብራት አምፖሎች ጭል ጭል ሲሉ ድቅድቁን ጨለማ የመግፈፍ አቅማጥሯቸው የሚቃትቱ ይመስላሉ። ነቢይ፣ ሰዓት ትክክል ነው አለው ዳዊት የጨለማውን ክብደት ሲያይ መንገቱን ተጠራጥሮ። 11 ሰዓት ከ10 ነው ብሎ ለሶስተኛ ጊዜ ነገረው። የሰፈራቸውን መንገድ ጨርሰው መገናኛ ሲደርሱ ሁለት የሚኒባስ ታክሲ ረዳቶች 4 ኪሎ ፒያሳ አውቶቡስ ተራ፣ ካዛንቺስ ተክለ ሃይማኖት መርካቶ አውቶቡስ ተራ እያሉ በሽሚያ ይጣራሉ። በርከት ያሉ ሰዎች ያሉበትን ታክሲ መርጠው ወደዚሁ አመሩ። በልዴቭ ሻንጣውን ስጠኝና ተመለስ አለና ነቢዩ ሻንጣውን ሊቀበለው እጁን ዘረጋ። ዳዊት ሊለዩ አልፈለገም፣ ስጋት ይዞታል። እናም ሻንጣውን እንደያዘ ተከትሎት ታክሲ ውስጥ ገብቶ ከጎኑ ተቀመጠ። የመኪናው የውስጥ መብራቶች የውስጡን ጨለማ ገፈው ብርሃን አጎናጽፈውታል። እባክህ ዴቭ፣ ብርድ ስለሆነ ወደ ቤት ሂድ አለው። አልሄድም ነቢይ። የዳዊት ድምፅ ሻክሯል። ነቢዩ ዞር ብሎ ተመለከተው። ሁለቱም በአትኩሮት ተያዩ። ከቋንቋ በላይ ስሜቶቻቸውን በአይኖቻቸው ተናበቡ። ሌላው ቢቀር አውቶቡስ ተራ ድረስ ልሸኝህ ብሎ ሻንጣውን እግሮቹ ስር አስጠግቶ ተመቻቼ። ታክሲውም ሞልቶ ተነሳ። ነቢዩ የተሳፈረበት አውቶቡስ ከመናኸሪያው ግቢ ሲወጣ ዳዊትም በመስኮት የሚያውለበልብለት እጁን እየተከተለ አብሮ ሮጠ። አውቶቡሱ ወደ ማዘጋጃ አቅጣጫ መንገዱን ይዞ እየራቀ ሲሄድ ዳዊት ልቡ እየተሸበረ ስጋቱም እየበረታ ሄደ። በአይምሮ መልካም ነገር አልመጣለው። እንባው እይታውን ሲጋርደው ከመንገዱ ዳር ቆም ብሎ አይኖቹን ጨመቃቸው። ከጧቱ 1 ሰዓት ተኩል አካባቢ መገናኛ ወደ ሰፈራቸው የሚያስገባውን ቀጭን ኮረኮንች መንገድ ሲጀምር ኒሳን ፓትሮል ስቴሽን ዋገን መኪና ጠጠሮች አፈናጥሮበት በአጠገቡ አለፈ።